እኔ እንደ ሀሳብ ሜሪና ዳኒ ከቤተሰብ መሀል ብትወጡ የተሻለ ነው ብዬ አስባለሁኝ። ነገ እናንተ የምታፍሩበት ነገር ባታደርጉ ጥሩ ነው። ሀቂቀተም ማለት ነው። እንደው ሰላም ሳልላችሁ ነው የገባሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም ዛሬ ከብዙ ቆይታ በኋላ አዲስ ቪዲዮ ይዤላችሁ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑ። ያው ትንሽ 5-6 ቀን ቪዲዮ አልለቀኩበትም እና ቤቱ ጭር ብሏል። ስለዚህ ላይክ ያስፈልገዋል። ላይክ አድርጉኝ። አለኩል ያህልን ዛሬም ያው እንደተለመደው አብርሽ በቤቱ ቪዲዮ ለቆ ነበርና ሩታና ኤፍሬም የሆነ ምስጢር አላቸው። ምስጢራቸውን አውጥቼ ልናገር ነው ምናምን ብሎ እያስፈራራቸው ነው ማለት ነው። እና ዳኒ እኔ እንደምመክረህ ኤፍሬም ለወንድሙ መከታ ስለሆነ ወንድሙ ያው የሚያደርገው ነገር ለሁሉም ሰው ስለደበረው ስለሚደብርም የ80 ሚስቱን ትቶ በቤተሰብ ታጭቶ አግብቶ ወልዶ በእርግዝናዋ ጥሏት ሄዶ እሷ ያኔ ለማስታረቅ ጉድ ጉድ እያለ ነው። ሌላ ሚስጥር ኑሯቸው ይውደዳትም። በነገራችን ላይ ወንድም ሲሞት እኮ ያው ሚስትን ያለው ወንድም ይውረስ የሚባል ነገር አለ እኮ እኛ ሀገር ማለት ነው። እሱ ጥሏት ከሄደ ከእሷ ጋር ሚስጥር ካለው ሚስጥሩ ይሳካለት። እንደውም የፍሬምን የመሰለ ጀግና ካገኘች ሩታ እድለኛ ናት ብዬ ነው ማስበው እኔ እንደኔ ማለት ነው። እና ለኩል ያህልን ሜሪና በተለይ አንተ በሰው መሀል ገብታችሁ በተለይ በቤተሰብ መሀል የሚገባ ሰው ሰይጣን ነው። በቤተሰብ እና በባልና ሚስት መሀል የሚገባ ሰይጣን ነው። እና ከእነኚህ ሰዎች ወጥታችሁ ራሳችሁን ህይወት ብትኖሩ የራሳችሁን ስራ ብትሰሩ ጥሩ ነው ብዬ አስባለሁኝ። እና ኤፍሬምም አብርሽም የሚያመጡላቸው ኤፍሬም ግን ያው መስሚያ ወጡት ነው፣ አይሰማም፣ በሰው ነገር አይመራም። ትንሽ ያው አብርሽ አስቸጋሪ ነው፣ የዋህነት ስላለበት ያመጡለትን ነገር ይቀበላል። ሁሉም ነገር ትክክል ይመስለዋል። እና አብርሽ የፈለገም ነገር ቢሆን ለአንድ ሄርሜላ ብላህ ቤተሰቦችህን ባታጣ የልጅህን እናት ይሄን አክል ሶሻል ሚዲያ ነው ያላችሁት። የምትለቁት ቪዲዮ ነገ ልጃችሁ ደርሶ ያየዋልና እኔ በማማጨቤ ብዙ ነገርን ሀቂቃ ተምሬ ያለውኝና ከእርግዝና ጀምራ ወልዳ እስከምትለያይ ድረስ የሚሰሩት ቪዲዮ በጣም ዘግናኝ ነበርና አሁንም አለ ቪዲዮ። ልጇም እየደረሰች ነው እና ይሄ ነገር ይከሰታል። ዛሬ ገንዘብ ብላችሁ የምትሰሩት ስራ ነገ ደግሞ ለልጆቻችሁ ደግሞ የሚደብር የሚያስጠላ አእምሯቸውን የሚነካ ነገር ነው እያደረጋችሁ ያላችሁት። እና በተለይም ቤተሰብ ስለሆናችሁ በቤተሰብ ይህንን ጉዳይ ቢጨርሰው ማትፈላለጉ ነገር ከሆነ ደግሞ እውነት ድራማ ካልሆነ የምትሰሩት ነገር ሁሉ ድራማ ካልሆነ እስካሁን ለምን ቆያችሁ? እስካሁን ለምን ቪዲዮ ሰራችሁበት? ቤተሰብ የላችሁም ወይ? ሽማግሌ በአካባቢያችሁ የለም ወይ? በቤተሰባችሁ የሚያውቅ አንድ አዋቂ ይጠፋል ወይ? እና ቤተሰቦቻችሁንም እያሰደባችሁ ራሳችሁም እንደዚህ ወርዳችሁ ዘቅጣችሁ በየቀኑ የምትሰሩት ቪዲዮ ተመሳሳይ አንድ አይነት ሰው የማይማርበት ነገር ይዛችሁ ስትመጡ በተለይ በትዳር ያኔ ሰው እየሰራ ነው። አዎ ዩቲዩብ በሆነ ባልሆነ ነገር እንደዚህ አይነት ነገሮችን ነው የሚፈልገው እናውቃለን። ነገር ግን በትዳር ሲሆን ደግሞ ይደብራል። ብዙ የሚሰሩ የጓደኛ ቪዲዮ በተለያየ ቪዲዮዎች ብትመጡ ምንም ማለት አይደለም። ግን በትዳራችሁ 2 ዓመት ድረስ ልጃችሁ ወልዶ ተረግዞ ወልዳ እንደገና እስከምታሳድግ ድረስ እስከሚያድግ ድረስ እንደዚህ አይነት ከቀጠላችሁ በጣም ይደብራል፣ ያስጠላልና
ውሳኔያችሁን ወስኑ። አዛዙራችሁ እንደው ክፍል 1 ክፍል 2 ብላችሁ ብትለቁት እኮ ይሻል ነበረ። ሰውም በቃ የሆነ ክፍል 1 ይሄን አክል አይቻለሁ፣ ክፍል 10ን ክፍል 11ን አይቻለሁኝ እኮ ምናምን ብሎ ያም ሰው ደግሞ በተከታታይ እንደ ድራማ መልክ ያይላችኋል። ድራማ ነው። ከድራማ መልፎ ደግሞ ፊልም ነው። ፊልሙን ደግሞ በቃ ያኔ መጨረሻ መቋጫ የሌለው ፊልም 2 ዓመት የ10 ዓመት እንዴ የ10 ዓመት ፊልም ነው እንዴ የያዛችሁት? እና የማዳም በጎች ደግሞ ቀብራራዋ እንደዚሁ ጀግናው ምናምን የምትሉ ጀግና አንቺ የአረብ ሀገር ሽንት ቤት አጣቢ የተባልሽ ጀግና ምናምን ብለሽ ሞጋግሽ ሁሉ የውሸት ድራማ ሰርቶ ስራ እየሰራ ነው። እና አንቺም ለራስሽ ጀግና ነሽ እና ጀግና ሆነሽ መገኘት ያኔ መዋል ያለብሽን ቦታ መዋል፣ መስራት ያለብሽን ነገር መስራት። እዛ ሄደሽ ጸጉርሽና በጥሪና በ3 በ4 ተሰሪ። ወላሂ አንዳንድ በጎች ማለት ነው በጣም ነው የምትደብሩኝ፣ በጣም ነው የምታስጠሉኝ። እና በቃ በየሄዳችሁበት ሁሉም ነገር እውነት የሚመስላችሁ አእምሯችሁ ተበርዞ ነው እንዴ? ነጭ የሆነ ድራማ እየሰሩ እናንተ መታችሁ እናንተ ጀግና ነህ፣ አንቺ ጀግና ነሽ፣ አንቺ ትችያለሽ፣ አንተ ትችላለህ እየተባባላችሁ ኮሜንት የምታስቀምጡት እናንተ ሞኝ አድርገው እኮ ነው የሚያያችሁ። በቃ የአረብ ሀገር ሄዳ የመጣች ሴት ትጮኻለች፣ እንደዚህ ትላለች ይላሉ ኢትዮጵያ ያሉት ማለት ነው። አሁን ደግሞ ጭራሽ ለቀቀች ይበሉን እንዴ? በየሄዳችሁበት በኮሜንት የምትጽፉት እውነት መስሏችሁ አመሳስላችሁ የምታደርጉት ነገር ማለት ነው። አንዳንዴ እኮ ትክክለኛ ኮሜንት ማስቀመጥ እኮ ያኔ ጀብድ ያኔ እኔ ምን ብዬ እንድናገር? እናንተ ሁሌም በቃ እንደተረገማችሁ ነው፣ የሆነ ጅል የሆናችሁ ነው የምትሄዱት። እና ለማንኛውም ላይክ ሰብስክራይብ አድርጉ እኔንም